በአሁኑ ሰዓት በኢትዮጵያ የቲክቶክ እና የዩቲዩብ አካውንቶች መጠለፍ ከመቼውም ጊዜ በላይ በዝቷል። ሀከሮች የሚፈልጉት እናንተን ሳይሆን የለፋችሁበትን ስም፣ ተከታዮቻችሁንና ከሁሉም በላይ ደግሞ በስልካችሁ ውስጥ ያለውን ምስጢርና ክብራችሁን ነው። ዛሬ ሀከሮች እናንተን ለማጥመድ የምትጠቀሙባቸውን 3 ገዳይ መሳሪያዎች እናያለን። የመጀመሪያዎቹ ሁለቱ አደገኛ ናቸው። ሶስተኛው ግን በስልካችሁ ውስጥ ሆኖ ክብራችሁን፣ ገንዘባችሁን፣ ዝናችሁን የሚያሳጣ እጅግ አስፈሪ ሰላይ ነው። እስከ መጨረሻው ተከታተሉ። አንደኛ ትሮጃን ሆርስ የሚባለው ቫይረስ። ይህ ቫይረስ ስሙን ያገኘው ከጥንታዊ ግሪክ ታሪክ ሲሆን ግሪኮች ጠላትን ለማጥቃት የታሸገ ስጦታ አስመስለው ሰጥተው ከተማዋን እንዳጠፏት ሁሉ በኮምፒውተር ዓለምም ትሮጃን ማለት ጠቃሚ መስሎ የሚቀርብ አውዳሚ ሶፍትዌር ነው። ወደ ስልካችን ወይም ወደ ኮምፒውተራችን እንዴት ይገባል ካላችሁ፣ ለምሳሌ በቴሌግራም ግሩፖች ላይ የቲክቶክ ፎሎወር በነፃ የሚጨምር አፕ የሚሉ ሊንኮች ይላኩላችኋል። እናንተም በደስታ አውርዳችሁ ትጭኑታላችሁ። አፑ ሲከፈት በትክክል ሊሰራላችሁ ይችላል። ነገር ግን ከጀርባው ሌላ ስራ እየሰራ ነው። እንዴት ካላችሁ፣ ይህ አፕ ከጫናችሁት በኋላ ለሀከሩ ባክዶር ይከፍትለታል። ይህ ማለት ቫይረሶች በኮምፒውተራችን ውስጥ የሚፈጥሩት ድብቅ መግቢያ መንገድ ነው። ሀከሩ ያለኛ ፓስወርድ እና ፍቃድ በፈለገው ጊዜ እንዲገባና መረጃ እንዲሰርቅ ያስችሏል። ይህም ለምን ያጋልጣችኋል? እናንተ ሳታውቁ በስልካችሁ ውስጥ ያሉትን ፎቶዎች ማየት፣ ካሜራችሁን ከፍቶ እናንተን መቅዳት ወይም የእናንተን የባንክ አፕሊኬሽን መረጃ መውሰድ እንዲችል ያደርገዋል። ታዲያ ይህ ሁሉ እንዳይሆን ምን ማድረግ አለብን? በአንደኛነት አፕ ፐርሚሽን ወይም አንድ መተግበሪያ ካወረድን በኋላ ያወረድነው አፕ ፍቃድ ሲጠይቀን ፍቃዱን ስንሰጥ ትክክለኛነቱን ማረጋገጥ። ይህን ስላችሁ አንድ አፕሊኬሽን በተላክልን ሊንክ አውርደን ሊሆን ይችላል። ከአፕ ስቶር ወይም ከፕሌይ ስቶር አውርደንም ከሆነ ከስራ ውጪ ፍቃድ ሲጠይቅ፣ ለምሳሌ ካልኩሌተር ሆኖ የእናንተን የካሜራ አክሰስ ሲጠይቅ፣ ይህ አንዱ የትሮጃኖች ማታለያ መንገዳቸው ስለሆነ እንዳትሸወዱ ተጠንቀቁ። ስለ ትሮጃን ይህን ካልን፣ ሁለተኛ ወርምስ የሚባለው ቫይረስ። ይህ ቫይረስ ምን አይነት መሰላችሁ? ትሮጃን የእናንተን ፍቃድ ጠብቆ ነው የሚገባው። ይህ ማለት የሆነ ሊንክ ይላክላችኋል። እሱን ክሊክ ስታደርጉት ነው ወደ ዲቫይሳችሁ የሚገባ። ወርም ግን ያለምንም ንክኪ ራሱን የሚያባዛ የዲጂታል ወረርሽኝ ነው። ልዩነታቸውን ልንገራችሁ። ትሮጃን ልክ እንደ ሌባ ነው። እናንተ በሩን ካልከፈታችሁለት ወይም የተላከላችሁን ሊንክ ክሊክ እስካላደረጋችሁት በስተቀር ሊገባ አይችልም። ነገር ግን ወርም የምንለው እንደ ኮሮና ቫይረስ ወረርሽኝ ነው። እናንተ ምንም ባታደርጉ እንኳን በኔትወርክ አማካኝነት በራሱ ተባዝቶና ተራምዶ ስልካችሁ ውስጥ የመግባት አቅም አለው። እንዴት ካላችሁ፣ ይህ ቫይረስ ከአንድ ዲቫይስ ወደ ሌላ ለመሸጋገር የሰው እርዳታ አይፈልግም። ለምሳሌ አንድ ቢሮ ውስጥ ወይም ካፌ ውስጥ ያለ አንድ ኮምፒውተር በወርም ቫይረስ ከተበከለ ያ ኮምፒውተር የተገናኘበትን ዋይፍ በመጠቀም በዚያ ኔትወርክ ውስጥ ያሉትን ስልኮችና ላፕቶፖች በሙሉ ይበክላል። ይህን ስላችሁ በኔትወርኩ አማካኝነት ወደ ሌሎች ዲቫይስ ይተላለፋል ማለት ነው። ይህ ቫይረስ ዲቫይሳችንን ካገኘ ምን ይፈጠራል? ሲስቴማችንን ያጨናንቃል። ኢንተርኔታችን በጣም እንዲቀዘቅዝ ያደርጋል። ፋይሎቻችን በራሳቸው እንዲጠፉ ወይም ኮምፒውተሮቻችን በራሳቸው እንዲበሩና እንዲጠፉ ያደርጋሉ። ታዲያ ይህን ቫይረስ እንዴት መከላከል ይቻላል? በአንደኛነት ሶፍትዌር አፕዴት ማድረግ። የስልካችሁ ወይም የኮምፒውተራችሁ ካምፓኒ አፕዴት ስልክላችሁ ሳትዘናጉ አፕዴት ማድረግ። ምክንያቱም ሀከሮች የሚገቡባቸውን ክፍተቶች የሚደፍነው ይህ አፕዴት ስለሆነ። ሁለተኛ ፐብሊክ ዋይፋይ አጠቃቀማችሁን ማስተካከል። ኔትወርኩን ስትጠቀሙ ለቪዲዮ ማየት እንጂ ለባንክና ለፓስወርድ ማስገቢያ አለመጠቀም፣ ወይም ምስጢራዊ ነገር ስትሰሩ ለጥቂት ደቂቃ የራሳችሁን ዳታ ወይም ሞባይል ዳታ አብርታችሁ መጠቀም። ስለ ትሮጃን እና ስለ ወርም ይህን ካልን፣ አሁን ወደ ሶስተኛውና እኛ ልንጠነቀቅበት ወደሚገባው ስፓይዌር ወይም የውስጥ ሰላይ ስለተባለው ቫይረስ እናወራለን። ይህ ቫይረስ ምን አይነት መሰላችሁ? አካውንታችሁ እንዲጠለፍ የሚያደርገው ዋናው መሳሪያ ይህ ነው። ስፓይዌር ማለት እናንተ የምታደርጉትን ሁሉ የሚሰልን ማለት ነው። ሀከሮች ኪሎገር የሚባል የስፓይዌር አይነት ይጠቀማሉ። ይህ ሶፍትዌር እናንተ በስልካችሁ ኪቦርድ ላይ የምትጫኑትን እያንዳንዱን ፊደል ይመዘግባል። ለምሳሌ የቲክቶክ አካውንታችሁን ሎጊን ስታደርጉ የምትጽፉትን ዩዘር ኔም እና ፓስወርድ በዚያው ቅጽበት ለሀከሩ ይላካል። ይህ ቫይረስ ወደኛ እንዴት ይመጣል ካላችሁ፣ አብዛኛውን ጊዜ በኢሜይል ወይም በቴሌግራም በሚላኩ አካውንትን ሊዘጋ ነው ወይም ይህን ቪዲዮ ተመልከት በሚሉ በአጓጊ ሊንኮች አማካኝነት ይገባሉ። ሀከሮች የተላከውን ሊንክ እንድንነካ ካደረጉ በኋላ የሚከተሉትን 4 እነኚህን አደገኛ ነገሮች ሊፈጥሩ ይችላሉ። አንደኛ፣ በራሱ ጊዜ የሚጀምር ዳውንሎድ ወይም ድራይቨን ባይ ዳውንሎድ የምንለው። ሊንኩን በነካችሁት ቅጽበት ምንም አይነት ምልክት ሳያሳይ ስልኩ ወይም ኮምፒውተሩ
ጎጂ ፋይሎችን ማውረድ ይጀምራል። እናንተ ስክሪኑ ላይ ምንም ነገር ላታዩ ትችላላችሁ፣ ነገር ግን ቫይረሱ በስተጀርባ ተጭኖ ስራውን ይጀምራል። ሁለተኛ የሐሰት መግቢያ ገጽ ያሳያችኋል። ሊንኩ በትክክል የቲክቶክ፣ የዩቲዩብ ወይም የፌስቡክ መግቢያ ገጽ መስሎ ይመጣል። እናንተም እውነተኛ መስሏችሁ ዩዘር ኔም እና ፓስወርድ ስትጽፉ መረጃው በቀጥታ ለሀከሩ ይላካል። በዚህ ሰዓት አካውንታችሁን በእጃችሁ ሰጣችሁት ማለት ነው። ሶስተኛ የስፓይዌር መዝሪያ ይባላል። ሊንኩን ስትነኩት ስፓይዌር ቫይረስ ስልካችሁ ውስጥ ይገባል። ከዚያ በኋላ እናንተ የምትጽፉትን ማንኛውንም ጽሁፍ፣ የባንክ ፓስወርድ፣ ምስጢራዊ ኮዶችን እየቀዳ ለሀከሩ ይልካል። እንዲያውም የካሜራና የማይክሮፎን ፍቃድ ወስዶ እናንተን ሊሰልል ይችላል። አራተኛ የሚያደርጉት ነገር የኮርስ ስርቆት ወይም ሴሽን ሂጃኪንግ ይባላል። ይህ ለማንኛውም በዲጂታሉ ዓለም ላይ ላለው ሰው በጣም አደገኛ ነው። ሊንኩን ስትነኩት በብራውዘራችሁ ወይም ክሮም ላይ የተቀመጠውን ኮኪስ ወይም የገቡ አካውንቶችን መረጃ ይሰርቃል። በዚህ ጊዜ ሀከሩ የእናንተን ፓስወርድ ሳያውቅ እንኳን እናንተ በገባችሁበት አካውንት ተጠቅሞ ወደ ዩቲዩብ ቻናላችሁ፣ ወደ ቲክቶክ ወይም ወደ ዋሌታችሁ መግባት ይችላል። ታዲያ ራሳችንን ከዚህ ቫይረስ እንዴት እንጠብቅ ካላችሁ በአንደኛነት ቱ ፋክተር አውቴንቲኬሽን መጠቀም። ይህ ለማንኛውም በዲጂታሉ ዓለም ላይ ላለው ሰው የግዴታ ነው። ፓስወርዳችሁ ቢሰረቅ እንኳን ወደ እናንተ ስልክ በሚመጣው ኮድ ካልተረጋገጠ ሀከሩ መግባት እንዳይችል ያደርገዋል። ሁለተኛ ሶርሳቸው ማይታወቁ ሊንኮችን አለመጫን። ከማታውቁት ሰው የሚመጡ ክሊኬር የሚሉ አጠራጣሪ ሊንኮችን በፍጹም አለመጫን። ሶስተኛ ዲቫይሳችሁን አፕዴት ማድረጋችሁን ማረጋገጥ። የስልካችሁን ሶፍትዌር ዘውትር አፕዴት ማድረጋችሁን አረጋግጡ። ይህን ማድረጋችሁ የሀከሮችን ቀዳዳ ወይም ባክዶር ያልነውን በር እንድትዘጉ ያስችላችኋል። አንድ ልነግራችሁ የሚፈልገው ነገር ትልቁ መከላከያ የእናንተ ንቃት ነው። የትኛውንም ሞደርን የአንቲቫይረስ ጭናችሁት እናንተ ንቁ ካልሆናችሁ አንቲቫይረሱ ሊከላከልላችሁ አይችልም። አንድ የተሳሳተ ክሊክ የዓመታት ጥረታችሁን ሊያጠፋ ይችላል። ስለዚህ ንቁ ሁኑ። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉ። ለተጨማሪ ለቴክ ቲፕስ ቻናሉን ሰብስክራይብ አድርጉ። በድጋሚ እስክንገናኝ ቸር ቆዩልኝ። ቻው።